በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦሪት ዘፍጥረት ምዕራፍ 35 እግዚአብሔር ያዕቆብን እንደባረከው። እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ምርኮ እንደምትመካ ከዔሳው ፊት በሸሸህ ጊዜ ለተገለጥሁልህ ለእኔ መሠዊያን ሥራ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ ከእናንተ ጋር ያሉ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም እጠቡ። ተነሱና ወደ ቤቴል እንውጣ፣ በዚያም በመከራዬ ቀን ለሰማኝ በሄድሁበት መንገድ ከእኔ ጋር ለነበረው ከመከራ አድኖ ላሻገረኝ ለእግዚአብሔር መሠዊያን እንሥራ። በእጃችሁም ያላችሁትን እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው ዛፍ በታች ቀበራቸው፣ እስከ ዛሬም ድረስ አጠፋቸው። እስራኤልም ከሴኬም ሄደ፣ እግዚአብሔርን መፍራት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የእስራኤልንም ልጆች ለማሳደድ አልተከተላቸውም። ያዕቆብን ከእርሱ ጋርም የነበሩ ሰዎች ሁሉ በከነዓን ምድር ወዳለች ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያን ሠራ። የዚያንም ቦታ ስም ቤቴል ብሎ ጠራው። እርሱ ከወንድሙ ከዔሳው በፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች። ከዚያም ከቤቴል በታች ባላን በሚባል ዛፍም ስር ተቀበረች። ያዕቆብም ስሙን የልቅሶ ዛፍ ብሎ ጠራው። እግዚአብሔርም ለያዕቆብ ከሁለቱ ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና በሎዛ ተገለጠለት። እግዚአብሔርም ባረከው። እግዚአብሔርም አለው፣ ስምህ ያዕቆብ አይባል፣ ስምህ እስራኤል ይባል እንጂ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ አምላክህ እኔ ነኝ፣ ብዛ ተባዛ፣ ሕዝብና የአሕዛብን ማህበር ካንተ ይሆናል፣ ነገሥታትም ከጉልበት ይወጣሉ። ለአብርሃምና ለይስሐቅ የሰጠኋትን ምድር ለአንተና በአንተም በኋላ ለዘርህ እሰጥሃለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ በድንጋይ ሐውልት ተከለ። የመጠጥ መስዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። የራሔል ሞተ። ያዕቆብም ከቤቴል ተጓዘ፣ በጋዲ ግንብ አጠገብ ድንኳን ተከለ። ወደ ኤፍራታም ለመድረስ በቀረበ ጊዜ ራሔልን ምጥ ያዛት፣ በምጡም ተጨነቀች። በምጥ ሳለችም አዋላጅቱ አትፍሪ፣ ይኸኛው ደግሞ ወንድ ልጅ ይሆንልሻል አለቻት። ከዚያም በኋላ ነፍሳ ልትወጣ ደረሰች። ሞቷ በእርሷ ሆኗልና ስሙን የጭንቀቴ ልጅ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታም በምትወስድ መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብ በመቃብሯ ላይ ሐውልት አቆመ። እርሷም እስከ ዛሬ ድረስ የራሔል መቃብሯ ሐውልት ትባላለች። ከዚህም በኋላ እስራኤል በዚያች ምድር ሳለ ወደ ሮቤል ሄደ፣ ከአባቱ ከያዕቆብ እቅፍት ከባላም ጋር ተኛ። እስራኤልም ሰማ፣ በፊቱ ክፉ ነገር ሆነ። የያዕቆብ ልጆች 12 ናቸው። የልያ ልጆች ያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል አገልጋይ የባላም ልጆች ዳን፣ ንፍታሌም። የልያ አገልጋይ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱት የያዕቆብ ልጆች ናቸው። ይስሐቅ ሞተ። ያዕቆብ ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡ በአርባ ከተማ ወደምትገኘው ወደ መምሪያ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ሸምግሎ ዕድሜንም ጠግቦ ሞተ። ወደ ወገኖቹም ተጨመረ። ልጆቹና ኤሳውንም ያዕቆብ ቀበሩ።